በእግር ኳስ ዓለም ከሚታወቁ ስሞች ውስጥ አንዱ ነው። የመሃል ሜዳ ደጀን ነው። እሱ ካለ ተጫዋቾች ስለ ጎል ምንም አያስቡ። የዓለም ዋንጫ፣ ዩኤፋ፣ የሴሪያ እና ኤፍኤ ካፕ ዋንጫዎችንም አንስቷል። ነገር ግን በግል ህይወቱ ባለበት ችግር፣ ሱስ፣ ሌሎች ተጓዳኝ ነገሮች ከዚህ በላይ እንዳያሳካ አልፈቀዱለትም። ዛሬ የምናወራላችሁ ደግሞ የመሃል ሜዳ አዘዋዋሪ የሆነው የፈረንሳይ ተጫዋች ስለሆነው ስለ ፖል ፖግባ ነው። መረጃውን ያዘጋጀንላችሁ ከፕራይም ሚዲያ ሲሆን አብራችሁን ቆዩ እያልን ላይክ እና ሰብስክራይብ እንዳይረሳ እያልን ወደ ፕሮግራሙ እናልፋለን። የፈረንሳይ እግር ኳስ ተጫዋች የሆነው ፖል ፖግባ ሙያዊ እግር ኳስ ህይወቱ በርካታ አስደናቂ ለውጦችና ስኬቶችን፣ ተግዳሮቶችን አሳልፏል። የመጀመሪያ ደረጃና ወጣት እድገቱን እንመልከት። ፖግባ የተወለደው ማርች 15 በ1993 በላንዚ ሰር ማረን ባንዲት በፈረንሳይ ከተማ ተወለደ። የእግር ኳስ መንፈስ ከትንሽ እድሜ ጀምሮ ያሳየ ሲሆን የእግር ኳስ ጉዞውን ሮይሲ አንብሪ ክለብ ላይ ከ1999 እስከ 2006 ዓ.ም ተጫውቷል። ከዚያም በኋላ ወደ ፈረንሳይ ታዋቂው ክለብ ወደ ሆነው ሌ አርስ አሶሺያንስ ተዋቀረ። ወደ ሙያዊ እግር ኳስ እንዴት አደገ? ፖግባ ችሎታው በፍጥነት ተገልጦ ወደ እንግሊዝ ከፍተኛው ሊግ ወደ ሆነው ወደ ማንቸስተር ዩናይትድ ገባ። በዩናይትድ የሰጠው አስተዋጽኦ እጅግ አስደናቂ ነበር። ከዚያም በኋላ ወደ ጣሊያን ክለብ ወደ ሆነው ጁቬንቱስ በማምራት በ2012 4 የሴሪያ ሊግ ማለትም የጣሊያን ሊግ ዋንጫዎችን አሸነፈ። በ2016 ወደ እንግሊዝ ተመልሶ ለማንቸስተር ዩናይትድ እስከ 2022 ድረስ ተጫወተ። በአሁኑ ሰዓት በአስ ሞናኮ ክለብ እየተጫወተ ይገኛል። በዚህ ክለብ እስከ 2025 ጀምሮ ተጫውቷል። ያሳካቸው ስኬቶችና ሽልማቶችን ደግሞ እንገራችሁ። ፖል ፖግባ በርካታ ትሮፊዎችን አሸንፏል። ከነዛም ውስጥም የ2013 የጎልደን ቦይ ሽልማት ይጠቀሳል። ይህ ሽልማት በአውሮፓ ከፍተኛ ግምት ለሚሰጣቸው ወጣቶች የሚሰጥ ዋንጫ ነው። አሁን ደግሞ ከቡድን አጋሮቹ ጋር ያሳካውን ስኬት እንንገራችሁ። ሰብስክራይብ እና ሼር ማድረጋችሁን እንዳትረሱ። የመጀመሪያው እንግዲህ ከፈረንሳይ ብሔራዊ ቡድን ጋር ያሳካው የዓለማችን ትልቁ ዋንጫ የዓለም ዋንጫ ነው። ስለ ዓለም ዋንጫ ከመናገራችን በፊት ለፈረንሳይ ስንት ጨዋታ እንደተጫወተ፣ ስንት ጎል እንዳገባ እንንገራችሁ። ለፈረንሳይ ቡድን 91 ጨዋታ የተጫወተ ሲሆን 11 ጎሎችንም አስቆጥሯል። በ2018 ደግሞ ለፈረንሳይን ለዓለም ዋንጫ ክብር አብቅቷል። ከማንቸስተር ዩናይትድ ጋር ደግሞ በአጠቃላይ ያነሳው ዋንጫ የአውሮፓ ሊግ፣ 2 ኤፍኤ ካፕ፣ ካራቦ ካፕን ከዩናይትድ ጋር አሳክቷል። ከጁቬንቱስ ጋር ደግሞ የሴሪያ ዋንጫ 4 ጊዜ አሸንፏል። አሁን ደግሞ ያጋጠሙት ተግዳሮቶችን እንገራችሁ። የፖግባ ህይወት ሙሉ በሙሉ ስኬት ብቻ አልነበረው። የተወሰኑ ተግዳሮቶችንም አሳልፏል። ከአሳለፈው ችግር አንዱ ደግሞ የጉዳት ችግር ነው። በተደጋጋሚ የሚያጋጥሙት የጡንቻ ጉዳቶች የጨዋታ ጊዜውን በከፍተኛ ሁኔታ ቀንሰውታል። በአሁኑ ጊዜ በጉልበት ጉዳት ምክንያት ከጨዋታ ውጪ እንደሚሆን ይጠበቃል። ሌላኛው ደግሞ ከላሊጋው ጋር አለመግባባት ነው። ከጁቬንቱስ ክለብ ወደ ማንቸስተር ዩናይትድ በሚያደርገው ዝውውር ላይ የተወሰኑ የውጤታማ ነበረው። ለ4 ዓመትም ከኳስ ዓለም ታግዶም ነበር። ይህ ሲባል ፖግባ ያደንዛዥ ዕፅ ተጠቅመሃል በማለት በላሊጋው ተከሶ ለ4 ዓመታት ታግዶ ነበር። ነገር ግን ክሱ ቀሎለት ወደ 2 ዓመት ተደርጎለት እየተጫወተም ይገኛል። እናም በአሁኑ ሰዓት በፈረንሳይ በሚገኘው አስ ሞናኮ በምትባል ክለብ ውስጥም እየተጫወተ ይገኛል። በአራተኛ ደረጃ ደግሞ የግል ህይወቱና ያካበተው ሀብት እንንገራችሁ። የፖል ፖግባ ህይወት እና ሀብት ከብዙ ሰዎች የሚጠየቁ ጥያቄዎች ናቸው። መጀመሪያ የቤተሰብ መረጃ እንንገራችሁ። ፖል ፖግባ በጊኒኛ አባቱና በኮንጎ ዲሞክራቲክ ሪፐብሊክ እናቱ የተወለደ ነው። ፍሎረንቲን ፖግባ እና ማቲያስ ፖግባ የሚባሉ 2 ወንድሞችም አሉት። እነሱም እግር ኳስ ተጫዋቾች ናቸው። የገንዘብ ሀብቱን እንንገራችሁ። የፖግባ የገንዘብ ሀብት በተለይም ከክለቦች ከሚሰጡት ከፍተኛ ደሞዝና ከማስታወቂያ ስምምነቶች የሚመነጭ ነው። የገበያው ዋጋም በግምት እስከ 5.2 ሚሊዮን ዩሮ እንደሆነ ይገመታል። የንግድ ስራዎቹ ከእግር ኳስ ውጪ ፖግባ በተለያዩ የንግድ ስራዎች እንደሚሳተፍ ይታመናል። ምንም እንኳን በተወሰኑ ዝርዝሮች ላይ
ግልጽ መረጃ ባይኖርም የንግድ ስራዎቹ ላይ ይሳተፋል ተብሎም ይገመታል። በመጨረሻም አሁን ያለበት ሁኔታ እንገራችሁ። አሁን ያለበት ሁኔታ በአስ-ሞናኮ ክለብ እየተጫወተ ሲሆን ነገር ግን በጊዜያዊ በጉልበት ጉዳት ለትንሽ ቀናቶች የማይሰለፍ ይሆናል። በአጠቃላይ ፖል ፖግባ እጅግ የሚያምር እግር ኳስ ከሚጫወቱት ተጫዋቾች ውስጥ አንዱ ነው። እናም ለእግር ኳስ የራሱን አሻራ አሳርፏልም እያሰረፈም ይገኛል። እንግዲህ የዛሬ ፕሮግራማችን ይህን ይመስላል። አብራችሁን ስለቆያችሁ እያመሰገንን ላይክ እና ሰብስክራይብ እንዳይረሳ እያልን እዚህ ጋር እንሰናበታለን።